አገልግያለሁ ዘምሬያለሁ ቀድሻለሁ። ምን ነበሩ ጥያቄዎች እንደ በግልጽ ብታስቀምጣቸው? በጣም ይገርመኛልና ቅዳሜ ማታ ላይ ተስፋዬ ሞይሳ የሚባለው ሰባኪ ስለ ጊዮርጊስ መዝሙር ዘምራልኝ። እንዴት አታውቅም አለኝ። ስለ ጊዮርጊስ አለመዘመሬ ደግሞ ኦርቶዶክስ አይደለም አያስብለኝም፣ መናፍቅ ነህ አያስብለኝም። ተበትኖ ተባረን መጣን። ከዛ በኋላ ማገልገል አልቻልኩም። ቤት ሲሆን ከሆነ የነገረችህ ቅድም ደብዳቤ አጽፈህ ሬዲ እንደነበርክ ነግረኸኛል። ከዚህ ጋር ይገናኝ። በሞተር ይዞኝ በጨለማ ቢሮ ወስዶኝ ተንበርክኬ ጌታን ተቀበልኩኝ። በጨከነ ፍቅር መውደዱን ያሳየን ቀራንዮ ታርዶ በደሙ የሰራን ለጊዮርጊስ አልዘምርም ከማለት ያለፈ የእውነት ራሱን ለዓለም ሕዝብ ሲል የሰዋው ራሱን በመስቀል ላይ ተላልፎ የተሰጠው ኢየሱስ ክርስቶስን ነው እያላክ የነበረው። አንድ አባባል አለ፣ ከመጠምጠም መማር ይቅደም ይላል። ከዚህ በፊትም እውነት ነው። ከዚህ በፊትም ኢየሱስ በድንግዝግዝ ውስጥ በርቶልኝ ነበረ። ይሄኛውማ የምድሩ በገንዘብ ተገዝቶ ነው እሱ ጴንጤ የሆነው እባላለሁኝና እንግዲህ ወንጌል ስለ ኢየሱስ ነው፣ ስለማንም አይደለም። እና እኔ የማምነው ይሄንን ወንጌል ኢየሱስ ነው። ታረገው ወዴት ይመለሱ? ሰላም ውድ የእግዚአብሔር ቤተሰቦች እንደምን ቆያችሁ? ቤቲ ሾው እነሆ ጀመረ። ስለ ወንጌል እናውራ የተሰኘው ዝግጅታችን በየሳምንቱ በዚህ ሰዓት የተለያዩ እንግዶችን እየጋበዝኩ ከነርሱ ጋር የክርስቶስ ኢየሱስን የማዳን ስራ እያወራ እንደሆነ ይታወቃል። ዛሬ ደግሞ በአዲስ እንግዳ ወደፊታችሁ ብቅ ብያለሁ። የዛሬ እንግዳዬ የኦርቶዶክስ ዘማሪና ዲያቆን የነበረ በዚያ አገልግሎት ውስጥ ብዙ ሲያገለግል የነበረ እነሆ ዛሬ ደግሞ በወንጌል አማኝ ውስጥ መጥቶ ያገለገለን ያለ እጅግ የተወደደ ወንድም ነው። ከዚህ ወንድም ጋር የክርስቶስ ኢየሱስን የማዳን ስራ እንዴት እንዳገኘው የምናወራ ይሆናል። እስከ ዝግጅታችን ፍጻሜ አብራችሁን ትቆዩ ዘንድ በጌታ ፍቅር ጋበዝኳችሁ። መልካም ቆይታ። ዘማሪ አሸናፊ እንኳን ደህና መጣ። እንኳን ደህና ቆየሽኝ ቤቲ። እንግዲህ ወደ ዝግጅቴ መጥተህ ደግሞ ለመጀመሪያ ጊዜ ያለህን የአገልግሎት መንገድ ልታካፍለን እዛም እንዴት ስታገለግል እንደነበር አሁን ደግሞ ምን ደረጃ ላይ እንዳለ ልትነግረንና ለሌሎች የሚተርፍ ምስክርነት እንደሆነ ስለማምን ጋብዤሃለሁ። አንተ ደግሞ በፈቃደኝነት ስለመጣ ከልብ አመሰግናለሁ። እጅግ አድርጌ እኔም ከልብ አመሰግናለሁ። እግዚአብሔር አምላክ ይባርክሽ ስለጋበሽኝ። አሜን። ክብር ለእግዚአብሔር ይሁን። እስኪ ዘማሪ አሸናፊ አየለ ማን ነው? በራስህ አንደበት እስኪ ካስተዳደግ ከመጣጥ ጀምሮ ጥቂት ብትለን ለታዳሚዎቻችንም ግልጽ እንዲሆንላቸው። በጣም ደስ ይለኛል። እንግዲህ ዘማሪ ዲያቆን አሸናፊ አየለ ማን ነው? ተወልጄ ያደግኩት በምስራቅ ሸዋ ቦሌ ኑራ ሄራ በምትባል አንድ ትንሽ ሀገር ነው እና በዛ አካባቢ እንደ ማንኛውም ኦርቶዶክሳዊ አማኝ በኦርቶዶክስ ውስጥ እንዳደገ ሰው ከልጅነቴ ጀምሮ እንግዲህ በኦርቶዶክስ ቤተክርስቲያን ውስጥ በሰንበት ትምህርት ቤትና እንዲሁም ደግሞ በዲቁና ማዕረግ አገልግሎት ሳገለግል ለብዙ አመታት ቆይቻለሁ። በዝማሬና በዲቁና ስታገለግል ነው የቆየው ማለት ነው። እስኪ አንተ ራሱ እዛ ስታገለግል እንዴት ነው ወደ ወንጌል ወደ ማወቅ ከዛም ወደ መወሰን የመጣህበት መንገድ ረጅም ሊሆን ይችላልና እስኪ በራስህ እንድትገልጽልን ፈለኩ። እንግዲህ ያው ወደ ወንጌል ከመምጣቴ በፊት እንግዲህ ያው ቅድም እንዳልኩሽ ከልጅነቴ ጀምሮ በኦርቶዶክስ ቤተክርስቲያን ውስጥ በሰንበት ትምህርት ቤትና እንዲሁም ደግሞ በዲቁና ማዕረግ ሳገለግል በደንብ ከ2002 ጀምሮ እስከ 2006 በደንብ አገልግዬ እንግዲህ ከዛ በኋላ የመዝሙር ካሴት ታወጣሁኝ። ድቁና የት ነው የተቀበልከው? ድቁና የተቀበልኩት ዝዋይ ነው። ኦኬ
ዝዋይ የምስራቅ ሊቀ ጳጳስ አቡነ ጎርጎርዮስ ይባላሉ። በእሳቸው አማካኝነት ነው ድቁና በዝዋይ ገብርኤል ገዳም ነው የተቀበልኩት። እሺ ከዛ በኋላ እንግዲህ ከ2002 ጀምሮ እስከ 2009 ድረስ አገልግያለሁ፣ ዘምሬያለሁ፣ ቀድሻለሁ። ከዛ በኋላ 2007 ላይ 2006 ላይ ቁጥር 1 ዝማሬ አወጣሁኝ። ከዛ በኋላ በተለያየ አድባራት እየተዘዋወርኩኝ የጉባኤ አገልግሎት አገለገልኩኝ። በዛው ጎን ለጎን ቅዳሴውንም አንድ ላይ አብሬ እያገለገልኩኝ 2007 አካባቢ ያው እንደምታውቂው ወደ ዝማሬ አገልግሎት በደንብ ስገባ ብዙ የመድረክ አገልግሎቶችን ማገልገል ስጀምር ያው መዝሙር ስትዘምሪ ያው ስትገጥሚ ያው ግዴታ መጽሐፍ ቅዱስ ማንበብ አለብሽ። እንግዲህ አንድ ቀን አስታውሳለሁ መጽሐፍ ቅዱስ ለመጀመሪያ ጊዜ ገለጥኩኝ እና መጽሐፍ ቅዱስ ገልጬ ሳነብ ያነበብኩት የመጽሐፍ ቅዱስ ክፍል ዕብራውያን 7 ነበረ እና ምንም ያው ብዙ መረዳት የለኝም። ማንበብ ጀመርኩ፣ ማንበቤን ቀጠልኩ። ምክንያቱም ወደ ዝማሬ አገልግሎት ገብቻለሁኝ፣ ካሴት ሰርቻለሁኝ። ስለዚህ ግጥም ለመጻፍ ደግሞ ግዴታ ያው መጽሐፍ ማንበብ ስላለብሽ ማንበቤን በዛው ቀጠልኩኝ። ከዛ በኋላ የተለያዩ በዚህ በአገልግሎት በመድረክ አገልግሎት ያነበብከውን ነገር በዛው ቀጠልኩኝ እያነበብኩኝ ምንድነው የሆነ ጥያቄ ይፈጥርብሻል አንዳንዴ። እኔ አሁን ወዳለሁበት እውነት መጣለሁ ብዬ አይደለም ያነበብኩት በሰዓቱ ያው ግዴታ መጽሐፍ ቅዱስ ማንበብ ስላለብኝ መጽሐፍ ቅዱስ ማንበብ ጀመርኩኝ። ግን በዛ ሰዓት የሚገርምሽ ነገር እያነበብኩኝ አንዳንድ ጥያቄዎች ያው ይፈጥሩብኝ ነበረ እና ለሚፈጠርብኝ ጥያቄ ግን ያው መምህራኖች ስላሉ እነሱን እጠይቃለሁኝ። አንዳንዱ ጥሩ አድርጎ ያብራራልኛል፣ አንዳንዱ ደግሞ ያው በቂ መልስ አይሰጠኝም። እንደዛ እያልኩኝ ምን ነበሩ ጥያቄዎች? እንደው በግልጽ ብታስቀምጣቸው። ጥያቄዎች እንግዲህ እንዳልኩሽ ዕብራውያን 7 ሙሉ በሙሉ የሚያወራው ስለ ክህነት ነው እና በጣም ጥያቄ የፈጠረብኝ ለመጀመሪያ ጊዜ ሕግ ተሽሯል ይላል እና ሕግ ተሽሯል ይላል፣ ክህነት ተለውጧል ይላል፣ ተቀይሯል ይላል እና እኛ ደግሞ የነበርንበት የአገልግሎት ዘርፍ የክህነት አገልግሎት አለ እና እዛ ጋር ትንሽ ግራ አለኝ በሰዓቱ። ግን ጠየቅኩኝ፣ በቂ መልስ አልተሰጠኝም። ግን ጥሩ መልስ አገኘሁኝ የሆነ ሰዓት ላይ። ያው በዝማሬ አገልግሎት ክፍለ ሀገር በምወጣ ሰዓት የተለያዩ መምህራኖችን ሰባኪዎችን አገኝ ነበርና እድሉ ገጥሞኝ እና አንድ ጊዜ እኛ ሀገር ኑራ ሄራ ይባላል ብዬሻለሁ። እኛ ሀገር ሚካኤል ነው የሚባለው የኛ ደብርና እዛ አንድ መምህር በየነ የሚባል ሰባኪ ተጋብዞ ይመጣል እና አሁን ካናዳ ነው ያለው አይ ቲንክ ይመስለኛል እሱ። እና አወራሁትኝ ከፕሮግራም በኋላ ምሳ ሰዓት ላይ እንደዚህ እየተጫወተ ምናምን ጠየቅኩትኝ እና በህይወቴ የሆነ አቅጣጫ ያሳየኝ እሱ ነው። በደንብ መጽሐፍ ቅዱስን እንዳነብ በደንብ እንዳጠና እና ውስጤ የተፈጠረው ጥያቄ ትክክል እንደሆነ በደንብ አድርጎ መከረኝ እና እንደውም አንዳንድ መረዳቶችንም ሰጠኝ። ከዛ በኋላ በዛው መጽሐፍ ቅዱስ ማጥናቴን ጀመርኩኝ። ከዛ 2008 እንድታነብ እንድትቀጥል ነው እዛው የመከረ ምክር በዛው መከረኝ። እዛው ኦርቶዶክስ ላይ አብረን እያገለገልን ነው እና በደንብ አንብ መጽሐፍ ቅዱስ አለኝ። ትክክል ነው ያስከው ነገር፣ ዋናው ነገር መጽሐፍ ቅዱስ ነው። ከዚህ በላይ ጥያቄ ሊፈጠርብህ ይችላል፣ ግን መልስ የሚሰጥህ ራሱ መጽሐፉ ነው አለኝ። በጣም ከልቤ እውነት አመሰግነዋለሁ፣ እግዚአብሔር ይባርከው። እና እንዳለው ማንበቤን ቀጠልኩኝ እና በቃ አንዳንድ ነገሮች ይበሩልኝ ነበር፣ የሚገርምሽ ነገር። ከዛ በኋላ ያው ቀጠለ በዛው እንዳለ መረዳቱ እንዳለ ሆኖ የሆነ ጥያቄውም እንዳለ ሆኖ አገልግሎታችንን በዛው ቀጠልን እና አስታውሳለሁ አርሲ ነገሌ የሚባል ሀገር ጉባኤ ተጋብዤ ሄድኩኝ እና ቤተክርስቲያኑ ጊዮርጊስ ይባላል 2008 አካባቢ ማለት ነው። እና እዛ ከኔ ጋር የነበሩ ወንድሞች ነበሩ።
ተስፋዬ ሞይሳ የሚባል ሰባኪ ነበር እዛ። ያው እኛ እነዛ አብሮኝ የነበሩ ልጆች እንደኔ አይነት ልጆች ናቸው። የሚገርምሽ ነገር በቃ እንደኔ የሚገርምሽ ነገር የዛኔ 2007 አካባቢ በጣም ይሄ ታድሶ በቃ ታድሶ የሚባል እንቅስቃሴ ነበረ። ማለት በኦርቶዶክስ ውስጥ የነበሩ የኦርቶዶክስ አገልጋዮች የምር መጽሐፍን የሚናገሩበት የምር የሚዘምሩበት ታይም ነበር አስታውሳለሁ። እና ሁላችንም እንደዛ አይነት እንቅስቃሴ ነበረን። እዛውን ያለ ነው የኦርቶዶክስ እምነት ተከታዮች ነን፣ አገልጋዮች ነን። እውነታው ያ ነው። ወተንም አይደለም እንደዚህ አሁን ወደ ወንጌል አማኞች መተንም አይደለም፣ እዛው እንዳለን ሆኖን ግን እውነትን እናገለግል ነበረ። እና ልክ እዛ ጊዮርጊስ የሚባል አርሲ ነገሌ የሚባል ሀገር ጊዮርጊስ የሚባል ቤተክርስቲያን ተጋብዘናል ብዬሻለሁ። እና እየሄድን መንገድ ላይ አንድ ክራር መቺ ዮሴፍ ይባላል እና እንደውም እሱ ከኛ በፊት ለካ በጣም መረዳት አለው። የሚገርምሽ ነገር ስለ ወንጌል እና ወንጌል ያውቃልና በቃ አወራን እና ወንድሞች ያለን እየሄድን መንገድ ላይ ከጌታ ውጪ እንዳትዘምሩ አለን። የሚገርምሽ ነገር ከጌታ ውጪ እንዳትዘምሩ አለን። ኧረ ተዋል ነው። አዎ እሺ ተብለን ተመካክረን ተነጋግረን ሄድን። ከዛ አርብ፣ ቅዳሜ፣ እሑድ ነው ያው እንደምታውቂው የኦርቶዶክስ ጉባኤ። አርብ፣ ቅዳሜ አገለገልን ስለ ጌታ እና ቅዳሜ ማታ በጣም ይገርመኛልና ቅዳሜ ማታ ላይ ተስፋዬ ሞይሳ የሚባለው ሰባኪ ስለ ጊዮርጊስ መዝሙር ዘምራልኝ። እኔ ደግሞ እግዚአብሔር በሚያውቀው የእውነት ሌላ ነገር አይደለም። የሚገርምሽ ነገር አሁን ያለኝ መረዳት ኖሮኝ አይደለም፣ አልችልም፣ አላቅም። የጊዮርጊስ መዝሙር አላቅም። የሚገርምሽ ነገር ከጅምሩ አላቅም። የሚገርምሽ ቤቴ ከልጅነት ጀምሮ ሌላ ነገር ሳይሆን በጣም አሁን ላይ ሆኜ ስረዳው መንፈስ ቅዱስ ለካ በጣም ከልጅነት ጀምሮ እኔ በማላቀው መንገድ እሱ ይሄንን እውነት ሲሰራ ነበረ። የሚገርምሽ ነገር እና እዛ ሆኜ ራሱ ቅዳሴ ያልቆ የሰርክ ፕሮግራም ታውቂያለሽ፣ የአውደ ምሕረት ፕሮግራም እኔ ነኝ የምዘምረው። እኛ ደብር ላይ የምዘምረው ስለ ጌታ ነው። አውቄ እኮ አይደለም፣ የሆነ ገብቶኝ አይደለም። ከጅምሩ ለካ መንፈስ ቅዱስ ይሄንን ስራ ይሰራ ነበር በእኔ እና እንዴት አታውቅም አለኝ። አላውቅም። አንተማ ዋናው መናፍቅ ነህ አለኝ። አይደለሁም። ከፈለግ ሀገር የደውለህ መጠየቅ ትችላለህ። ክህነት ያለኝ ህዝብ የሚያቀኝ ሀገረ ስብከት የሚያቀኝ አገልጋይ ነኝ። ሀገረ ስብከትም መደወል ትችላለህ። ግን አልዘምርም ጊዮርጊስን አልችልም። እውነት ለመናገር አልችልም፣ አልዋሽም። አሁንም እውነቱን ነው የምናገረውና ከዛ በቃ አሳደመ። ጴንጤን የጋበዛችሁት አለ ሊያስደበድበኝ። ከዛ ለስብከተ ወንጌል እንትን ብሎ ሰብስቦ ኮሚቴዎቹን ነግሯቸው በቃ በጣም ብዙ ተአምር ነበረ። ከዛ መጨረሻ ላይ ቅዳሜ ፕሮግራሙ ካለቀ በኋላ የስብከተ ወንጌል አዘጋጆቹ ቢሮአቸው አስገብተውን ቁጭ ብለው አወሩ እና ለምንድን ነው እናንተ እንደዚህ የምታደርጉት? እውነታው ይሄ ነው። እኔ ቤተክርስቲያን ልጅ ነኝ፣ ግን ስለ ጊዮርጊስ እኔ መዝሙር አልችልም። ካልቻልኩ ደግሞ ግዴታ የለብኝም። ስለ ጊዮርጊስ አለመዘመሬ ደግሞ ኦርቶዶክስ አይደለህም አያስብለኝም፣ መናፍቅ ነህ አያስብለኝም። ይሄን ለማረጋገጥ ከፈለጋችሁ ደግሞ ሀገረ ስብከት ደውላችሁ መጠየቅ ትችላላችሁ ብዬ መለስኩኝ። ከዛ በኋላ በዛው ጉባኤው ተረበሸ። እሁድ ቅዳሴ እየተቀደሰ ጉባኤው ተበትኖ ተባረን መጣንኛ። እኔ ከኔ ጋር አንድ ልጅ አለ ክራር መቼው እሁድን ሳናገለግል ተባረን መጣን። ከዛ በቃ የሆነ ነገር ጭራሽ ውስጥ የተፈጠረ ይበልጥ ጥያቄ ተፈጠረብኝ። ከዛ ተመልሼ የሚገርምሽ ነገር ናዝሬት መድኃኔዓለም ድጋሚ አገለገልኩኝ። ከዛ በኋላ ማገልገል አልቻልኩም ቤትዬ። ከዛ በኋላ አቆምኩኝ። በቃ ውስጤ ይጨነቃል፣ በራሴ ጊዜ ውስጤ ይጨነቃል። የሚገርምሽ ይሄ የታድሶ እንቅስቃሴ ብዙ ልጆች እንደተወገዙ ታውቂያለሽ በዛ ዘመን በዛ ሰዓት። እኔ ግን አልተወገዝኩም። ተወግዤ አይደለም፣ በስርዓት ደብዳቤ አጽፌ ከነበርኩበት ሀገር አዲስ አበባ ልገባ ነው፣ ስለዚህ ወረቀት ጻፉልኝ አሰናብቱኝ ብዬ ወረቀት ጽፈውልኝ ከምስክር ጋር ከምስጋና ጋር የሚገርምሽ ወረቀቱ እስካሁን ድረስ ቤት አለ። ያ ወረቀት። ከዛ በኋላ ያንን ወረቀት ይዤ እቤት ገብቼ ቁጭ ብዬ መጽሐፍ ቅዱስ ማጥናት ነው የጀመርኩት።
ከዛ የዝውውር ነው ይዘህ የመጣው? ዝውውሩን እዚህ ያገለግላለሁ ብዬ ምክንያቱም አልተወገዝኩም። ይገርማል። እና ውስጤ የገባው እውነት ያ የተፈጠረው እውነት ግን ያስጨንቀኝ ነበረ። ከዛ ለብዙ ጊዜ ቤት ቁጭ ብዬ መጽሐፍ ቅዱስ ማጥናት ጀመርኩ ለብዙ ጊዜ። ከዛ በኋላ አስታውሳለሁ አንድ ቀን እኛ ሀገር አማኑኤል የሚባል ቸርች አለ። የአማኑኤል ቸርች ፓስተሩ አሸናፊ ይባላል እና እንግባባለን። ከዛ በፊትም ዝም ብለን ያው ሃይ እንባባላለን፣ እናወራለን። እና ስልኩን አፈላልጌ ደውዬ አገኘሁት፣ አወራሁት እና ጌታን መቀበል እፈልጋለሁ አልኩት። እና አላመነም እሱ በጣም። እንዴት አለኝ። በቃ ጌታን መቀበል እፈልጋለሁ። ከምር ነው አለኝ። አዎ ከምሬ ነው አለኝ። ከዛ በኋላ አወራን፣ እሺ አለኝ። ልክ ሲመሽ የሆነ ቀን ተቀጣጠርን። በሞተር ይዞኝ በጨለማ ቢሮ ወስዶኝ ተንበርክኬ ጌታን ተቀበልኩኝ። ይገርማል። ከዛ በኋላ የሚገርምሽ ነገር ጌታን ከተቀበልኩ በኋላ እዛው ሀገሬ ላይ ነው ያለሁት። በጣም ብዙ ቻሌንጅ አለ። ግን ልክ እንደ ኒቆዲሞስ በጨለማ ሲመሽ ቢሮ እየሄድኩ የደህንነት ትምህርት ያስተምረኝ ነበረ። ከዛ እዛው ተጠመኩኝ። ይሄን ይመስላል። ክብር ለእግዚአብሔር ይሁን። አሜን። እግዚአብሔር መልካም ነው። እውነት ነው። እንግዲህ ሰበብ ፈልጎ ይሄ ነው የምንለው እያንዳንዱ ሰው የሚመጣበት ይሄ ነው ትክክል፣ ይሄኛው ነው ልክ የማንልበት እንዳልከው አብዛኞቻችሁን እዛ የነበራችሁትን አገልጋዮች እንደው ምእመኑንም ጭምር በዛን ሰዓት እንዳልከው ሪቫይቫሉ ሁሉንም ነካክቶ ነበረ። ምክንያቱን አያውቁትም። ነገር ግን የሆነ ጥያቄ ውስጣቸው አለ። ያንን መልስ ለመፈለግ ሁሉም የራሱን ነገር ያደርግ ነበርና እግዚአብሔር ግን መልካም ነው። ክብር ለእግዚአብሔር ይሁን። አሜን። እስኪ እዛ ከነበረ አገልግሎት ከአሳተምከው ዝማሬ አንድ ዘምርልን እስኪ። እሺ። በጨከነ ፍቅር መውደዱን ያሳየን ቀራንዮ ታርዶ በደሙ የሰራን ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። በክብር ያረገው በአባቱ ቀኝ ያለው በጨከነ ፍቅር መውደዱን ያሳየን ቀራንዮ ታርዶ በደሙ የሰራን ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። በክብር ያረገው በአባቱ ቀኝ ያለው እናመልክሃለን ያለአንዳች ሁኔታ እስትንፋሳችን የነፍሳችን ዋልታ ማዕበሉ ገፍቶ ሞገዱ ቢበዛ ከልካይ አይኖረንም ላንተ እንዳንገዛ በጨከነ ፍቅር መውደዱን ያሳየን ቀራንዮ ታርዶ በደሙ የሰራን ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። በክብር ያረገው በአባቱ ቀኝ ያለው። ይህን ይመስላል ቤቴ። አሜን አሜን። ክብር ለእግዚአብሔር ይሁን። አሜን። በጣም ደስ የሚል ዝማሬ ነው እጅግ በጣም። ስለዚህ እዛው ሆነህ ጨርሰሃል እኮ አንተ። በጣም ለጊዮርጊስ አልዘምርም ከማለት ያለፈ በጣም የእውነት ራሱን ለዓለም ሕዝብ ሲል የሰዋውን ራሱን በመስቀል ላይ ተላልፎ የተሰጠውን ኢየሱስ ክርስቶስን ነው እያላክ የነበረው። እግዚአብሔር ይባረክ። በጣም እንዳልኩሽ እኔ ምኑንም አላውቅም፣ የመንፈስ ቅዱስ ስራ ነው። ገና ከልጅነቴ ጀምሮ እንግዲህ በኦርቶዶክስ ቤተክርስቲያን ውስጥ ያደገ ሰው አለ፣ የኦርቶዶክስ ነገር አለ። ግን በዛ ውስጥ እኔ ሳላቅ መንፈስ ቅዱስ ለካ ትልቅ ስራ በእኔ ሲሰራ ነበር፣ ሲያስተምረኝ ነበር፣ ስለሱ ብቻ ሲያዘምረኝ ነበር፣ ስለሱ ብቻ እንዳቅ ሲያደርገኝ ነበር። የሚገርምሽ ነገር እና እውነታው ይሄ ነው። እውነት እኔ የዛኔ ብዙ ሀሜታ ነበር በሰዓቱ። ብዙ ሰዎች ይላሉ እኛ ሳናቅ
ስለ ጌታ ስንዘምር እነሱ እንደዚህ ናቸው እንደዚህ ሆነዋል የሚባል ብዙ ሀሜቶች ነበሩ። ግን እውነታው ያ አልነበረም። እውነታው ግን የመንፈስ ቅዱስ ስራ ነበረ። እኛ በማይገባንና በማናውቀው መንገድ እውነትን እንድንዘምር እውነትን እንድንናገር ሲያደርገን ነበረ። አሜን። እና መዝሙሩም የዛ ውጤት ነው። አሜን። በጣም ደስ ይላል። አሜን። የምር ደስ ይላል። አሁን ራሱ በተለያዩ አጋጣሚዎች ብትዘምረው ያለፈ የተሻገረ ነው። ይሄ ልክ አልነበርኩም የምትለው ሳይሆን እንዳልከው መንፈስ ቅዱስ የትም ሆነን እኮ በነገራችን ላይ ከሰማነው ትክክሉን ነገር ያረጋግጥልናል። ስላረጋገጠልህ ክብር ለእርሱ ይሁን ነው። በጣም ደስ ይላል። አሜን። እስኪ ወደ እንትን ልምጣ። አሁን ኦልሬዲ እንግዲህ ወደ ወንጌል አማኞች ከህብረት ማድረግ ከጀመርክ ስንት ዓመት ሆነ ማለት ነው? ወደ ወንጌል አማኞች እንግዲህ ህብረት ማድረግ የጀመርኩት ከ2009 ጀምሮ ነው። በደንብ ኦፊሻሊ እንዳልኩሽ ያው እዛ አገሬ ቀደም እንዳልኩሽ ጌታን ውስጤ የነበረው ጥያቄ ራሱ መንፈስ ቅዱስ መልሶልኝ ጌታን ካገኘው ከተቀበልኩ በኋላ ቀጥታ የመጣሁት ወዴት ነው? ወደ አዲስ አበባ ነው የመጣሁት። ወደ አዲስ አበባ ከመምጣቴ በፊት ይሄ ነገር ከመሆኑ በፊት ግን አመጣጥህ የሆነ ታሪክ አለው። በጣም የሚገርምሽ ነገር እውነት ከገባኝ በኋላ ቁርጥ አድርጌ ጌታ ኢየሱስን እንደ ግል አዳኝ አድርጌ ካመንኩ ከተቀበልኩ በኋላ በህይወቴ ያሳለፍኳቸው በጣም ብዙ ውጣ ውረዶች ነበሩ። ቤትዬ ያው እንዳልኩሽ የነበርንበት ቦታ ትልቅ ቦታ ነው። እንግዲህ ከዛ ስንወጣ እስከ መግደል ድረስ የሚፈልግሽ ማህበረሰብ አለ። የቤተሰብ ጥላቻ አለ። በቃ ምድረ በዳ ነው። ይህንን እንግዲህ በጣም በዚህ መንገድ ያለፉ ብዙ ወንድሞች ያውቁታል። እና የሆነ ቀን ተደብቄ በጨለማ አማኑኤል ቸርች ፕሮግራም ነበርና እዛ ሄድኩኝ። እና የሄድኩ ቀን አንድ ሴት ታገለግል ነበር እና አስቴር ትባላለች። እና መልእክት አመጣችልኝ። እኔ ዛኔ አላቅም፣ ያው ለዚህ ነገር አዲስ ነኝ። እና ምን የሚል መልእክት አመጣች? ከጉባኤ ማላስነሳችኝና እዚህ ሰው ላይ በጣም እግዚአብሔር የከበረ ትልቅ ዓላማ አለው፣ በጣም የከበረ የእግዚአብሔር አገልጋይ ነው ብላ መልእክት ነገረችኝ። እና በዚህ 3 ቀን ውስጥ ግን ከዚህ ከተማ ይወጣል አለች። በጣም የሚገርመኝ ነገር እንዳለችው በሁለተኛው ቀን ከዛ ከተማ ወጣሁኝ። እና ከዛ ከተማ ስወጣ በጣም ምንም ነገር ገንዘብ የለኝም። አስታውሳለሁ 35 ብር ነበረኝ ኪሴ እና አንድ ሱሪ፣ አንድ ጫማ፣ አንድ ቲሸርት ነው ያደረኩት። በአጋጣሚ አንድ ማቀው የአይሱዙ ሚነዳ ልጅ ነበርና ሽንኩርት ጭኖ ከሱ ጋር ነው የመጣሁት። እና እኛ ሀገር በጣም የሽንኩርት ሀገር ነው ይታወቃል። በዚህ ይሆን ከሆነ የነገረችህ ቅድም ደብዳቤ አጽፈህ ሬዲ እንደነበርክ ነግረኸኛል። ከዚህ ጋር አይገናኝም? ከዚህ ጋር አይገናኝም። ማይገናኝ ታሪክ ነው። እና ከዛ መጣውኝ እሷ እንዳለችው ወደ አዲስ አበባ መጣው። ወደ አዲስ አበባ ከመምጣቴ በፊት ግን በዛ ሰዓት እንደኔ አይነት ወንድሞች ወጥተው ነበር እና ከነሱ ጋር እንደዋወላለን እናወራለን ምናምን እና አንድ የተሃድሶ ህብረት ማቋቋም እንደሚፈልጉ ያወሩኝ ነበረ። እና ከዛ በኋላ ያንን ህብረት በዛ ህብረት ውስጥ እናገለግላለን እያሉ ያወሩኝ ነበረ። እና ይሄ ነገር እንግዲህ የሆነ እቺ ሴት እንግዲህ ይሄ ነገር አታውቅም። እኔም እዛ ጉባኤ የታደምኩት በአጋጣሚ ነው። ከዛ ይሄንን መልእክት ነገረችኝ። እንዳለችውም አዲስ አበባ መጣሁኝ። አዲስ አበባ ከመጣሁ በኋላ ልታቂው ትችያለሽ ቤቴ ፍኖተ አቦ የቅዱሳን ህብረት የሚባል የዘማሪያን ህብረት ተቋቁሞ ነበረ። ከዛ በዛ ህብረት ውስጥ አብሬ ከነሱ ጋር ጌታን ማገልገል ጀመርኩኝ። እና አለ እዛም እያገለገለን በጣም ብዙ ቻሌንጅ ነበረ። ያው ብዙ ጊዜ አሁን እኔ ምን አለ መሰለሽ ቤቴ እውነት ነው ወደ ጌታ ከመጣን በኋላ በጣም ብዙ መከራ አለ፣ በጣም ብዙ ቻሌንጅ አለ፣ በጣም ብዙ ውጣ ውረድ አለ። ግን እነ ጳውሎስ ካለፉበት የኛ ምንም ነው። የኛ ጥቂት ነው፣ በጣም ትንሽ ነው። ለማውራት ራሱ ሞራል አይኖረንም። እና ከዛ በኋላ እንግዲህ በዛ በፍኖተ አቦ በሚባል በቅዱሳን ህብረት ውስጥ እያገለገልኩኝ ድጋሜ ደግሞ ሌላ ስደት መጣ። ከዛም ደግሞ ሌላ ስደት መጣ። የሆነ ሰዓት አሰበ ተፈሪ የሚባል ሀገር ለአገልግሎት ሄድኩኝ።
እና እዛ አገልግዬ ስመጣ እዚህ በማላውቀው ነገር እዚህም ማገልገል አትችልም ተባልኩኝ። አቆምኩኝ። ምክንያታቸው ምንድን ነው? ምክንያታቸው እነሱ በዛ ሰዓት ምንድነው ኦርቶዶክስ ነን ነው። ኦርቶዶክስ ነን። አንተ ጴንጤ ሆንክባቸው? አዎ። እና እኔ ደግሞ ያው እንዳልኩሽ ገና ከጠዋቱ ጀምሮ መንፈስ ቅዱስ ነው በህይወቴ ስራውን የሚሰራውና ምክንያቱም እኔ ገደብ ፈርሷል ብዬ ነው የማምነው እንጂ እኔ እንትን ነኝ እንደዚህ ነኝ የሚል ነገር እኔ ብዙም እንትኑ የለኝም፣ ሃይማኖት ላይ የለኝም በዛ ሰዓትና ከዛ ማገልገል አትችልም አሉኝ። ለምን ስላቸው እኛ መልእክታችን ለኦርቶዶክስ ነው፣ ስለዚህ አንተ ደግሞ ትንሽ ከለር ቀይረሃል አሉኝ። ነው አዎ እሺ አልኩኝ። ከዛ በኋላም ችግር ነበር። የሚገርምሽ ነገር በጣም ብዙ ችግር ነበረ። ብዙ ችግር ከማወራ የከበረውን ባወራ ይሻላል። አሜን። ለዛ ነው ቤቴ እና ከዛ በኋላ የተወሰነ ጊዜ ቤት ተቀመጥኩኝ። ከዛ በኋላ ባንቺ ባለቤት በአብትሽ በኩል እነ መጋቢ በጋሽ ጋር ማገልገል ጀመርኩኝ። አሮማ ማገልገል ጀመርኩኝ። ከዛ በኋላም እዛም ደግሞ በአንዳንድ ነገር ባለመመቸት አቆምኩኝ። ትምህርት ጀምሬ ስለነበረ ከዛ እዛ እያገለገልኩ ባይብል ስኩል ማር ስለነበረ ከዛ በኋላ እዛ ካቆምኩ በኋላ ሙሉ ጊዜን ወደ ትምህርቱ አደረኩኝና መማር ጀመርኩኝ። ትኩረቴን ወደ ትምህርቱ አደረኩኝ እና ያለው ነገር ይሄን ይመስላል ቤቴ። ክብር ለእግዚአብሔር ይሁን። አሜን። ጥሩ ነው። መጨረሻም ላይ ያነሳው አንድ አባባል አለ ከመጠምጠም መማር ይቅደም ይላል። አሁን ወደ ትምህርት አዘነበልኩ ስትለኝ ነውና አንዳንድ ጊዜ እውነት ነው። ከመጣንበት ከዛኛው ዓለም እኔና እናንተ ትልቅ ጋፕ አለ። እናንተ እዛም አገልጋዮች ናችሁ፣ የከበረ ስፍራ ያላችሁ ናችሁ፣ በብዙ ቦታ ተፈላጊነት ያላችሁ ናችሁ እንደየደረጃችሁ። ከዛ እግዚአብሔር አክብሯችሁ ሲያመጣ እዚህ ጋር ደግሞ የልዩነት ያመጣውን ያንን የወንጌል እውነት ጠንቅቆ መማር ደግሞ አስፈላጊ ነው ብዬ አምናለሁ። ስለዚህ መማርህ በጣም ጥሩ ነው ብዬ አስባለሁ። ስለ ትምህርቱ ልትለን የምፈልገው ነገር ካለ ብትነግረን ደስ ይለኛል። ምን ተማርክ? ምንስ ልዩነት አመጣልህ? በጣም ደስ ይላል። እንኳን ጠየቅሽኝ ቤቲ። እንግዲህ ብዙ ነገር ብለናል አይደለ? ወደኋላ ብዙ ነገር ብለናል። ለኔ ደግሞ የሚገርምሽ ነገር ትክክለኛ ዳግም ተወለድኩ፣ ጌታን አገኘው፣ የእውነት ኢየሱስን ፊት ለፊት ብቻውን አገኘሁት ብዬ ያመንኩት ደግሞ እዛ ትምህርት ቤት ከገባሁ በኋላ ነው። የሚገርምሽ ነገር እና ያ ስማርበት የነበረው ትምህርት ቤት መናገር ከቻልኩኝ ይቻላል። ያንተ ታሪክ እኮ ነው። ሶቶሪያ ባይብል ኮሌጅ ይባላል እና እዛ ፓስተር ዳዊት ይባላል ያስተማረኝ ሰው። በጣም ድንቅ የተወደደ በጣም ብዙ ጸጋ የበዛለት ሰው ነው። በዚህ አጋጣሚ በጣም አመሰግናለሁ ፓስተር ዳዊትን። ይገባል። እና ከዛ በኋላ ነው የእውነት እኔ ራሴ የተቀየርኩት፣ እኔ ራሴ የተለወጥኩት፣ ትክክለኛ የክርስቶስ ኢየሱስ ዕውቀት የገባኝ፣ ወንጌል ምን እንደሆነ የገባኝ እዛ ከተማርኩ በኋላ ነው። እና በጣም የሚገርምሽ ነገር በቃ ብዙ ለውጥ ያየሁት እዛ ከተማርኩ በኋላ ነው። እዛ ከተማርኩ በኋላ የእውነት ከዚህ በፊትም ኢየሱስ በድንግዝግዝ ውስጥ በርቶልኝ ነበረ። ይበልጥ ደግሞ ፍንትው ብሎ ደግሞ እንዲበራልኝ እንዲገለጥልኝ ያደረገኝ ያ ትምህርት ቤት ነው። ክብር ለእግዚአብሔር። ደስ ይላል። እኔም ምስክር ነኝ። ባይዘው ሶተሪያ ባይብል ኮሌጅ ብዙዎችን አውቀናል ብለን ቁጭ ካልንበት ወይንም ገብቶናል ተረድተናል ካልንበት ብድግ አድርጎ ወደ እውነተኛው መረዳት የራሳችን ጥረት ወዳልተቀየጠበት ዝናዬ፣ ክብሬ፣ የኔ ነገር የማንልበት ሁሉ በእርሱ የሆነውን ክርስቶስ ኢየሱስን አጉልቶ ያሳየን ባይብል ኮሌጅ ነው። ይሄ ማስታወቂያ እየሰራን አይደለም። ከህይወታችን ሼር ያረከው እኔም ስለምጋራህ ነው ስለማቀው ነው እሱንና ክብር ለእግዚአብሔር ይሁን። ፓስተር ዳዊት ጥላሁንን የመሳሰሉ ፓስተሮች ምንም ሳያመቻምቹ እውነትን ለትውልድ የሚናገሩ ይብዙልን ነው የምንለው። ሌላ ምንም አንልም። ስላነሳኸው እንጂ ብዙዎች አሉ። ብዙ መምህራን ለብዙዎች
አገልጋዮች መንቃት አገልግሎት ብሎ ከመሮጥ ይልቅ ስር ሰዶ ለማደግ ምክንያት የሆኑ ብዙ ቴዎሎጂዎች አሉ። እኛ ግን ካየነውና ከቀመስነው አንተም ስላልክ ለመጨመር ያህል ነው። ክብር ለእግዚአብሔር ይሁን። አሜን። ከዛ ምን ሆነ? እሺ አብ የገዛኝ ወደሚለው ዝማሬ እንምጣ። ይያያዛል እንደ ይሄ ነገር? አዎ ከዛ ትምህርት በኋላ የዛ ትምህርት ውጤት ነው ያው መዝሙሩ የዛ ትምህርት ውጤት ነው እንዳልኩሽ። እዛ ትምህርት ቤት አልበብ ጽፌያለሁ። ይገርማል። እዛ ትምህርት ቤት ሙሉ መዝሙር ጽፌያለሁ፣ ሙሉ አልበብ እና እንግዲህ ከጻፍኳቸው አልበሞች ላይ ነው እንግዲህ አብ የገዛኝን ያወጣሁት አንዱን ሲንግል ያወጣሁት እና እንግዲህ የትምህርቱ ውጤት ነው እንዳልኩሽ። ከዛ በፊትም እኮ መጽሐፍ ቅዱስ አንብቤያለሁ፣ ብዙ ግጥሞችንም ጽፌያለሁ። ግን እዚህ ከመጣው በኋላ ለካ መዝሙር ራሱ መልእክት ነው። እንደዚህም ብለሽ የምትዘምሪው ነገር አይደለም፣ ስብከት ነው፣ መልእክት ነው። እና እዛ ትምህርት ቤት እንግዲህ ከተማርኩ በኋላ ያው ጥርት ያለ ወንጌል ነው የተማርኩት። ጥርት ያለ መልእክት ነው ያዝኩትኝ። ስለዚህ ጥርት ያለ መዝሙር ጽፌያለሁ። ጥርት ያለ ደግሞ ስብከትም ደግሞ ያው ወደፊት ክብር ለእግዚአብሔር ብዬ ተስፋ አደርጋለሁ። በስብከትም ትገለጣለህ ማለት ነው። በደንብ ጌታ ይባረክ። አሜን። ደስ ይላል። ስለዚህ አብ የገዛኝ እየተማርኩ ጻፍከው አልከኝ። ጻፍከው? አዎ አስታውሳለሁ። አንድ ቀን አብ የገዛኝን ሙሉ መዝሙርን እሱ እያስተማረ። ርዕሱን ታስታውሰዋለህ? ምን ሲያስተምር ነው? ስለ እንትን ነበር ሲያስተምር የነበረው። አሁን በርግጥ ላላስታውሰው እችላለሁኝና ስለ መገዛት፣ ስለ ኢየሱስ ደምና ስለ አስራት አስታውሳለሁ። ስለ አስራት ነበር እያስተማረ የነበረው እና የዛኔ ነው ይሄንን መዝሙር የጻፍኩትኝ። እሱ እያስተማረ እኔ ሙሉ ግጥሙን ጽፌ ዜማውን ራሱ ውስጥ ይፈስ ነበር። የሚገርምሽ ነገር እና አስታውሳለሁ። የሱ ውጤት ነው። አሜን አሜን። እንዘምረው መዝሙሩን ተዘምርልን። ደስ ይለኛል። ክብር ለእግዚአብሔር። አብ የገዛኝ በውድ ገንዘብ፣ አብ የገዛኝ በውድ ገንዘብ፣ በልጁ ደም ነው በሌለበት ሰበብ፣ በኢየሱስ ደም ነው በሌለበት ሰበብ። ይሄኛውማ የምድሩ ያመጻ ገንዘብ ነው ማይመጥን ለክብሩ፣ ያመጻ ገንዘብ ነው ማይመጥን ለክብሩ፣ ማይጠፋ የሚኖር ዘላለም የከበረ የኢየሱስ ደም ቆጥሬ እንድኖር ተቆጠረልኝ። ወደ ገንዘቤ ደሙ ሆነልኝ። ቆጥሬ እንድኖር ተቆጠረልኝ። ወደ ገንዘቤ ደሙ ሆነልኝ። ደሙ ነው ዋጋዬ፣ ደሙ መመዘኛዬ፣ ደሙ ነው ጉልበቴ፣ ደሙ ራሴን ማይበት ነው መስታወቴ። ክብር ለእግዚአብሔር ይሁን። አሜን። ፍጹም ከራሳችን የሆነ አንድም ነገር እንዳናይ ራሳችንን እንኳን ስናይ አብ በልጁ እንዳየን ሆነን እንድንታይ የሚያደርግ ዝማሬ ነው። በጣም ደስ ይላል። በትክክል የዳነ በክርስቶስ ኢየሱስ የእግዚአብሔር ልጅ የተደረገ ወራሽ የተደረገ ዝማሬ ነው። ክብር ለእግዚአብሔር ይሁን። በጣም ደስ ብሎኛል። ይብዛልህ። እንግዲህ የቀሩት 11 ወይንም 13 ይሁኑ የአልበሙ የቀሩትን እግዚአብሔር ሰዎችን ያስነሳል። የእውነት በዚህ አጋጣሚ ማለት የምፈልገው ማን ጆሮ ላይ ይሄ መልእክት እንደሚደርስ አናውቅም። ብዙ ጎዳናዎችን አልፈ
የነበርክበትን በምቾት የምታገለግለውን ስፍራ ለክርስቶስ ኢየሱስ መቼም ልትከፍለው አይደለም፣ ከፍሎልህ ነው። ዋጋ እንደከፈለልህ ስላመንክ ለውለታው የፍቅሩን ምላሽ ለመስጠት መጥተሃል። ስትመጣ ደግሞ ሃይማኖት ሳይሆን እምነት እንደቀየርክ ነው የሚገባኝ። እዚህ የመጣህበት ቦታ ደግሞ ነገሮች ባይመቹ እንኳን እስከዛሬ አለ። ቀጥሎ ደግሞ እንግዲህ የሚያዩ ይሄ ነጠላ ዜማ በራስህ ዩቲዩብ ወጥቷል። ይሄን ሰሞን አሸናፊ አየለ ኦፊሻል እያላችሁ ተወዳጆች በዚህ አጋጣሚ ሰብስክራይብ እያረጋችሁ ደሙ ወይንም አቤ ገዛኝ የተሰኘውን ዝማሬ ትክክለኛ ዋጋችንን የሚነግረን ነውና ጋበዝኳችሁ። በዚህ አጋጣሚ የቀሩትን ዝማሬዎች ደግሞ እንዲሰራ አቅም እንድትሆኑት፣ እንድታበረታቱት፣ ሀሳብ እንድትሰጡት፣ ሙያ ያላችሁ ደግሞ በሙያችሁ እንድታገለግሉ እግዚአብሔርን አብራችሁ ስል በዚህ አጋጣሚ መናገር ወደድኩኝ። ክብር ለእግዚአብሔር ይሁን። አሜን። ገና ይሄ ጅማሬ ነው። እኔ እንደኔ አሹ ገና አገልግሎት ልጀምር እንደሆነ ነው የማስበው። ምክንያቱም የስካሁኑ ነገሮችን የመጣህበትንም ኢንቫይሮንመንት ለመልመድ እያረክ ያለው ትግል እንደነበረ አውርተኸኛልና አሁን ጊዜው ነው ብለህ ነው እንግዲህ ወደ ሚዲያ የመጣኸው። በትክክል ጊዜው ነው አሁን ከዚህ በኋላ ብለህ ዩቲዩብም የራስህን አዲስ ከፍተህ በአገልግሎት መስመሮችም ይሄን ሰሞን እንደውም ወደ ተለያዩ ሀገር እየሄድክ በምናወራበት ሰዓት ማገልገል ጀምረሃል። ክብር ለእግዚአብሔር ይሁን። አሜን። እኔ ግን ማገልገል የሚለው ከመዘመር ከመስበክ ያለፈ ህይወት ነው ብዬ አስባለሁ። በትክክል መኖር ነው። በትክክል እንደው ለኢየሱስ ለከፈለልህ ዋጋ እንዴት እየኖርኩለት ነው ትለኛለህ አንተ ራስህ በግልህ? አዎ እንግዲህ ቅድም እንዳልኩሽ ቤትዬ ደግሜ እንግዲህ የሶቶሪያ ባይብል ኮሌጅ ላንሳ እና ከዛ በፊት ኦርቶዶክስ እንደምታውቂው አገልጋይ ነበርን። ከዛ ደግሞ ወደዚህ ወደ ወንጌል አማኞች ደግሞ መጣን። እዚህም አገልጋይ ነን ብለን ማገልገል ጀመርን። ግን ሶቶሪያ ባይብል ኮሌጅ ከገባው በኋላ ስለ አገልግሎት የሚባል ነገር ከላይ ላይ ተመታ። የሚገርምስ ነገር እና ምክንያቱም ሰው ከማገልገሉ በፊት መማር አለበት፣ መገልገል አለበት። ሁለተኛ እዛ አገልጋይ ስለነበርን እዚህ መተን አገልጋይ ነን ማለት አይደለም። እኔ እንግዲህ የተረዳሁት ከትምህርቱ በኋላ የተረዳሁት ማለት እንግዲህ ፓስተር ዳዊት ከራሱ አይደለም ያው ወንጌል መጽሐፉን ገልጦ ነው የሚያስተምረውና እና የተማርኩት ከመጽሐፉ የተረዳሁት ትክክለኛ ኢየሱስ ክርስቶስ ጋር ስትመጪ መጀመሪያ እረፍት ነው። መጀመሪያ ሰላም ነው። መጀመሪያ አንቺ ማረፍ አለብሽ። መጀመሪያ አንቺ ሰላም ማግኘት አለብሽ። በጣም የሚገርምሽ ነገር አንድ እሱ የሚለው አባባል አለ። ኢየሱስ ክርስቶስ ሞቶልኛል ብሎ ማመንና ከኢየሱስ ጋር ሞቻለሁ ብሎ ማመን በጣም ይለያያል ይላል። በጣም ወደው አባባል ነው እና ብዙ ሰው ኢየሱስ ሞቶልኛል ብሎ እኮ ይላል እኮ እዛ የነበርንበት ቤትም ይላል እኮ። ግን ኢየሱስ ሞቶልኛል ብሎ ማመንና ከኢየሱስ ጋር ሞቻለሁ ብሎ ማመን በጣም ይለያያል። ጳውሎስ እንዳለው ማለት እኔ ከክርስቶስ ጋር ሞቻለሁ ከሞቱ ጋር ስትተባበር። አዎ እና ክርስትና ማለት ያ ነው። ሞተሽ የምትጀምሪው እንጂ ሞቶልኛል ብለሽ የምትኖሪው አይደለም። በቃ ሞተሽ ነው የምትኖሪው እና ኢየሱስ ማለት ያ ነው። ኢየሱስ ማለት ህይወት ነው። ኢየሱስ ማለት እረፍት ነው። እኔ እውነቱን ስነግርሽ ቤትዬ ከኦርቶዶክስ እንግዲህ ወደ ወንጌል እንደዛ ነው ማምነው። እኔ ወደ ጴንጤ አይደለም። ትላንትናና ዛሬ የሚለውን ስናወራ ትላንት እዛ ነበርኩኝ። ካልተሻሻለ ሃይማኖት ወደ ተሻሻለ ሃይማኖት አይደለም የመጣሁት፣ ወደ ህይወት ነው የመጣሁት፣ ወደ እውነት ነው የመጣሁት። እውነት ላይ ነው መጥቼ የገባሁት እና ኢየሱስ እረፍት ነው። በቃ ኢየሱስ ሰላም ነው። እንደውም በዚህ አጋጣሚ እንደው ሰዎችን ምጋብዝ ደስ ይለኛል ወደ ኢየሱስ እንዲመጡ፣ ሰዎች ወደ እውነት እንዲመጡ ከቤተሰቤ ጀምሮ በፊት ከነበርኩበት ስፍራ እዛ የሚያቀኝ ማህበረሰብ አለና እንደውም አቤ ገዛኝ የሚለው መዝሙር በደንብ አስተማሪ ነው ብዬ አስባለሁ። ምክንያቱም በገንዘብ ተገዝቶ ነው እሱ ጴንጤ የሆነው እባላለሁኝና ብዙ ሰው እንደዚህ ይለኛል ከፋሚሊ ጀምሮና እውነታው ግን ያ አይደለም። እኔ ያገኘሁት ህይወት ነው። እኔ ያገኘሁት ሰላም ነው። እኔ ያገኘሁት ደስታ ነው እና ያ ስለሆነ እኔ አሁን አርፌያለሁ በኢየሱስ። ስለዚህ ሰዎች መጥተው በዚህ እውነት እንዲያርፉ
በኢየሱስ እንዲያርፉ። ኢየሱስ የገንዘብ ጉዳይ አይደለም፣ የዚህ ዓለም ጉዳይ አይደለም። ኢየሱስ የዘላለም ሕይወት ጉዳይ ስለሆነ ሰዎች ወደዚህ እውነት ቢመጡ ብዬ ጥሪ ማቅረብ ፈልጋለሁ። ቤቴ እስኪ አሹ በተደጋጋሚ እንግዲህ እንዳወራ ነው ያንተን የመዳን መንገድ አውቀናል፣ የመጣህበትን እውነት አውቀናል። ምን አልከኝ? በተደጋጋሚ መንፈስ ቅዱስ ከልጅነት ጀምሮ እያልክ የምትለኝ ነገር አለና እስኪ መንፈስ ቅዱስን አንተ ከተማርክስ በኋላ አሁን ለሚያደምጡንስ እንዴት ትገልጠዋለህ? ከሶስቱ አካል አንዱ አካል የሆነውን። በጣም ጥሩ። ያው እንግዲህ መንፈስ ቅዱስን ሳላውቀውና ሳውቀው በሚለው ነው እንያዘው። ሳላውቀው እንግዲህ መንፈስ ቅዱስ እሱ ያውቀኝ ነበረ። ብዙ ነገሮችን ተጠቅሞብኛል፣ ጠቅሞኛልም። ካወቅኩት በኋላ ደግሞ ያው መጽሐፍ ቅዱስ እንግዲህ ኢየሱስን አብ ሰጠን አይደለ? መንፈስ ቅዱስን ደግሞ ያው ኢየሱስን የሰጠን ምክንያቱም እኔ ሄዳለሁ አለ። እኔ ሲሄድ ደግሞ አጽናኙ ይመጣል ብሎ ለሐዋርያቱ እንደተናገረው እኔ አሁን ያው የኢየሱስ ስጦታ ነው ብዬ ነው የማምነው። እና ካወቅኩት በኋላ ግን መንፈስ ቅዱስ በጣም በቃ ምን ብዬ ልንገርሽ፣ መንፈስ ቅዱስ በጣም የሚገርም ወዳጅ ነው፣ የሚገርም አምላክ ነው፣ የሚገርም ረዳት ነው፣ የሚገርም አጋዥ ነው፣ የሚገርም መሪ ነው። ለምን እኔ አሁን በህይወቴ በቃ ያው ሁሉም ሰው ያው እንዳየው አይደለም የሚያወራው፣ እንዳየው እንደቀመሰው ነው የሚያወራውና መንፈስ ቅዱስ በጣም በህይወቴ ካወቅኩት በኋላ በብዙ መንገድ ረድቶኛል፣ በብዙ ጎዳና አግዞኛል። ስደክም እያነሳ ወደ ኋላ ስል ወደፊት እያደረገ ብዙ ውጣ ውረዶችን አሳልፎኛል መንፈስ ቅዱስ። እና መንፈስ ቅዱስ ለኔ በጣም የሚገርም አምላክ፣ የሚገርም ወዳጅ፣ የሚገርም በቃ የሚያሳምርሽ፣ የሚቀርጽሽ፣ የሚያሳድግሽ፣ የሚኮተኩትሽ እና እዛ ቦታ ላይ ኢየሱስ እሱ በመጣ ጊዜ ወደ እውነት ሁሉ ይመራችኋል አለ እና የታመነ ቃል ነው ያ ቃል። ለምን እኔ መርቶኛል መንፈስ ቅዱስ። እና መንፈስ ቅዱስ በህይወቴ በጣም ቤቴ እንዳልኩሽ እንግዲህ ካወቅኩት በኋላ በደንብ መንፈስ ቅዱስ አምላክ መሆኑን ከተረዳው ካወቅኩ በኋላ በጣም ስደክም፣ ሳዝን፣ ስተክዝ ብዙ ነገሮች ወደ ህይወቴ ሲመጡ እያበረታ፣ እያስተማረ፣ እየመከረ እዚህ አድርሶኛል። ክብር ለመንፈስ ቅዱስ ይሁን። አሜን አሜን አሜን። እግዚአብሔር ይመስገን። አሜን። በጣም ደስ ይላል። አሜን። እስኪ እግረ መንገድህን እንግዲህ ከመጣህ አይቀር ስለ ወንጌል እናውራ ነው የኔ ዝግጅት። እውነት ነው። ምን ለማለት ነው? ቅድም እንዳልነው እንግዲህ የራሳችንን ነገር የሆነውን የተደረግነውን ስናወራ ጊዜ ከመፍጨት ወንጌል ራሱ ምንድነው የሚለው ነገር በእያንዳንዱ በሚመጡ አገልጋዮች እንዲነገር እፈልጋለሁና ወንጌል ላንተ ምንድነው? ወንጌልን ላልገባው ሰው አስረዳ ብትባል ከመጽሐፍ ቅዱስ መቼም አንወጣም። እንደ መጽሐፍ ቅዱስ ሐሳብ እንደ አዲስ ኪዳን መረዳት ወንጌል ምንድነው? በጣም ደስ የሚል ጥያቄ ነው ቤቴ። ወንጌል ማለት እንግዲህ ያው መጽሐፍ እንደሚናገር እንግዲህ መጽሐፍ የሚለውን ልበል። እግዚአብሔር ይመስገን። አሜን። እንግዲህ ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 1 ቁጥር 1 ላይ እንደዚህ ይለናል። ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን በመነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው ይለናል። እንግዲህ ወንጌል ስለ ኢየሱስ ነው፣ ስለማንም አይደለም። እና አንድ ታላቅ የእግዚአብሔር ሰው የሚሉትን ኮት ያደረኩትን ቃል ልንገርሽ። እንደዚህ ይላሉ በአንድ መጽሐፋቸው ላይ የብሉይ ኪዳንን መጽሐፍ ገልጠ ስታነብ ኢየሱስን የማታይ ከሆነ ዝጋው ይላሉ። እና በጣም ድንቅ የሚገርም አባባል ነው። እና ብዙ ሰው ሁሉም ሰው እውነት የገባውም እውነት የተረዳውም ያልተረዳውም መጽሐፍ ቅዱስ ገልጦ ያነባል። ግን መጽሐፍ ቅዱስን ሰው ሲያነብ ምን ፈልጎ ነው የሚያነበው የሚለው ነገር ነው ዋና ትልቁ ነገር። ያው አንቺ አሁን ስለጠየቅሽኝ ነው ወንጌል ማለት ለአንተ ምንድነው ወንጌል ምንድነው ስላልሽ ነውና ወንጌል ኢየሱስ ነው። አንድ ሰው ያመንም ሊሆን ይችላል። ብዙ ጊዜ ገጥሞኝም ያውቃል። እኔ ጉባኤ ውስጥ የማይሆን ጥቅስ አንብቦ ወንጌል ሰበኩ ብሎ የሚሉ ብዙ ሰዎች ሰማለሁ። ግን ስተት ነው። ምክንያቱም
አንድ ሰው ወንጌል ልሰብክ ነው ካለ ኢየሱስን መናገር አለበት። አንድ ሰው ወንጌል ላስተምር ነው ካለ ኢየሱስን መግለጥ አለበት። ኢየሱስን ሳትናገሪ ኢየሱስን ሳታወሪ ወንጌል አገለግላለሁ ወይም ደግሞ ወንጌል ሰበኩ ብትይ እሱ ትክክል አይደለም። እና በዚሁ አንድ የመጽሐፍ ቅዱስ ክፍል ላንብብ። እግዚአብሔር ይመስገን። አሜን። የዮሐንስ ወንጌል ምዕራፍ 5 ቁጥር 39 ላይ ኢየሱስ ክርስቶስ እንዲህ ይላል፣ እናንተ በመጻሕፍት የዘላለም ሕይወት እንዳላችሁ ይመስላችኋልና አለ ኢየሱስ ክርስቶስ ለፈሪሳውያን። እነርሱን ትመረምራላችሁ አለ ኢየሱስ፣ እነርሱ ስለ እኔ የሚመሰክሩ ናቸው አለ። እና ብዙ ሰው በተለይ አይተሽ ከሆነ እኛ በነበርንበት ቤተ እምነት በጣም ብዙ መጽሐፎች አሉ። ያው ታውቂያቸዋለሽ ኢየሱስን የማይሉ የማይገልጡና ግን እነዛ መጽሐፍቶች እነዚህ ሰዎች ይግባቸውም አይገባቸውም የሚያነቡት የሚያገላብጡት የሆነ ነገር ለማግኘት ነው። ግን ትልቁ ነገር እነዛን መጽሐፎች ሰው አገላብጦ መጽሐፍ ቅዱስን አንብቦ ይነበባል እኮ። አሁን እኛ በነበርንበት ቤተ እምነት በቅዳሴው ላይ ይነበባል ወንጌል፣ በተለያየ ሰዓታት ላይ ይነበባል። ግን ኢየሱስን አያወጡትም። ተነቦ ግን ኢየሱስ ክርስቶስ የማዳን ስራ ካልተወራ ሰው እንዴት ይድናል? ሰው እንዴትም አይድንም። እና እዚህ ላይ ግን መጽሐፍት ስትል እግረ መንገዱን ማስመር ያለብን ኢየሱስ ክርስቶስ በመንግስት ወንጌል ዘመን መጽሐፍት ያለው እኮ ያውን ብሉያትን እኮ ነው። አዎ በነቢያትና ገና አዲስ ኪዳን ሳይመጣ ማለት ነው። በዛ ውስጥም እንኳን እኔን ካላገኛችሁ እንደማለት ነው። እነዚህ ሰዎች እንግዲህ በሙሴ የተነገረውን የህግ መጽሐፍ የህግ ዕውቀት አላቸው፣ ያውቃሉ። በነቢያትም የተነገረውን ያውቃሉ። የተላለፉት ነገር ምንድነው? የሙሴም በአካል መጥቶ አላወቁትም። ሙሴም የተናገረው ኢየሱስን ነው፣ ነቢያትም የተናገሩት ኢየሱስን ነው። ትክክል። እና እነዚህ ሰዎች በሙሴ የተጻፈውንና በነቢያት የተጻፈውን ያገላብጣሉ። ግን እነሱ የሚያገላብጧቸውና የሚያነቧቸው መጽሐፍ የተናገሩት ኢየሱስ አጠገባቸው ነው ያለው። እና ዞሮ ዞሮ ምን ልል ፈልጌ ነው፣ ወንጌል ማለት ስለ ኢየሱስ ነው። አንድ ሰው መጽሐፍ ገልጦ ካነበበ ወንጌልን አውቃለሁ ወይም ደግሞ ወንጌል አስተምራለሁ ካለ ኢየሱስን ማወቅ አለበት፣ ኢየሱስን መናገር አለበት፣ ኢየሱስን መግለጥ አለበት ነው። እና ጳውሎስም በሮሜ መጽሐፍ ምዕራፍ 1 ቁጥር 1 ላይ እንደተናገረው ወንጌል ስለ ልጁ ነው አለም። በቃ ጨረሰልን። ወንጌል ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ነው አለ። እና እኔ የማምነው ይሄንን ወንጌል ኢየሱስ ነው። ያ ማለት በተገላቢጦሹ ስለ ራስህ ነው ማለት ነው። ወንጌል በጣም ላንተ የተደረገልህ የሆነልህ እውነት ነው፣ ለኔ የሆነልኝ። ስለዚህ መጽሐፍ ቅዱስ ሳነብ እኔን ነው የምፈልገው ማለት እኮ ነው። እውነት ነው። ምን ማለት ነው? ለኔ ያደረገልኝ ለኔ የሆነልኝ። ስለ ኢየሱስ ስል ኢየሱስ ሲያደርገው የሰው ልጅ አለ በተቃራኒ ለሰው ልጅ ሲል ነው የወደቀውን ሊያነሳ ነው ያን የከፈለውና ክብር ለእግዚአብሔር ይሁን። እንግዲህ የሆነልንን የተደረገልንን እኛ አወቅን፣ የኢየሱስን የማዳን ስራ ተቀብለናል፣ አምነናል። አሁን በርሱ ውስጥ ነን ያልነው ደግሞ ለሌሎች ወገኖቻችን ደግሞ ምክንያት መሆን አለብንና ምናልባትም አንዳንድ ጊዜ መዳን ዕውቀት ገብቶናል ተቀብለናል በመንፈስ ቅዱስ ኃይል ካልን በኋላ ገሸሽ የሚሉ አሉ። ገሸሽ ስለ ስፍራው አይደለም፣ ስለ ሃይማኖቱ አይደለም። ይሄን አንተ የተረዳኸው መረዳት ከተረዱ በኋላ ወደ ኋላ የሚሄዱ ምናልባትም ያንተ ጓደኞች አብረው ሲያገለግሉ የነበሩ ይኖራሉ ብዬ አስባለሁ። እንደው ምን መልእክት አለ ለእንደነዚህ አይነት ወንድሞቻችን? ለነሱ እምለው ተመለሱ ነው። ባጭር ቃል ተመለሱ ነው። ግልጽ ብታረገው ወዴት ይመለሱ? ወደ በፊት ወደ ገባቸው እውነት፣ ወደ ሃይማኖት ሳይሆን ወደ እውነት። እኔ አሁን ቅድም መግቢያችን ላይ ብዬሻለሁ። ለምሳሌ እኔ አሁን በሃይማኖት ደረጃ እውነት እናውራ ከተባለ ኦርቶዶክስን የሚያክል ሃይማኖት የለም። ትልቅ ሃይማኖት ነው፣ በጣም ግዙፍ ነው፣ በጣም ብዙ ደስ የሚል ነገሮችም አለበት ውስጡ። ግን ያልተሻሻለ ሃይማኖት ሆኖ ወደ ተሻሻለ ሃይማኖት አይደለም እኔ የመጣሁት፣ ወደ እውነት ነው የመጣሁት። ስለዚህ እነዚህም ልጆች በፊት ገብቷቸው የነበረው እውነት ነው አይደለ? ሲዘምሩለት የነበረው ያ እውነት አሁንም ወደዛ እውነት እንዲመለሱ ከፈቀድሽልኝ አንድ መጽሐፍ ባነብና መልእክት ባስተላለፍ ደስ ይለኛል። እና የይሁዳ መልእክት ምዕራፍ 1 ቁጥር 21 ላይ እንደዚህ የሚል ቃል አለ። ቤቴ ወደ ዘላለም ሕይወት የሚወስደውን
ወደ ዘላለም ሕይወት የሚወስደውን የጌታችን የኢየሱስ ክርስቶስን ምሕረት ስትጠባበቁ በእግዚአብሔር ፍቅር ራሳችሁን ጠብቁ ይልና ቁጥር 22 ላይ አንዳንዶች ተከራካሪዎችንም ውቀሱ ይላል። አንዳንዶችንም ከእሳት ነጥቃችሁ አድኑ ይላል። አየሽ ሰው አንዳንዶች እውነት ገብቷቸው የገባቸውን እውነት ተከትለው ከዛ የሆነ ቦታ ላይ በማይሆን ነገር በማይሆን ክርክር እዚህ ገባ በማትየው ነገር ወደ ኋላ ሲሉ ታያለሽ። እና እነዚህ ወንድሞቼን አሁን እማያቸው እንደዚህ ነው። ስለዚህ በዚህ አጋጣሚ እነሱን ተመለሱ ማለት እፈልጋለሁ። ከታይ ዝቅ ብሎ ደግሞ አንዳንዶችን ደግሞ ከእሳት ተናጠቁ ይላል። ያው ከእሳት የምንናጠቀው ኢየሱስ ክርስቶስን ላላመኑ ኢየሱስ ክርስቶስ ስላልገባቸው እኛ ወደ ዳንበት እኛ ወደ ገባን እውነት ላልመጡ እና ሁለት ስራ ነው የምንሰራው ማለት ነው። ስለዚህ እኔም በዚህ ሰዓት እድሉን ከሰጠሽኝ የማስተላልፈው ለመልእክት ነው። ምክንያቱም ለነዚህ ወንድሞቼ ተመለሱ፣ ኢየሱስ ዛሬም ፍቅር ነው። አሜን። ወደዛ ፍቅር ወደ ገባችሁ ወደዛ እውነት ወደ ደጉ ጌታ ተመለሱ ማለት እፈልጋለሁ። ሁለተኛው ደግሞ ቤትዬ አንዳንዶችን ደግሞ ከእሳት ተናጠቁ ይላል። እንግዲህ ከእሳት ተናጠቁ ማለት እንግዲህ ወደኛ ወደ ገባንበት ወደ ዘላለም ሕይወት ያልመጡት ናቸው። እንግዲህ እኔ ብዙ ቤተሰብ አለኝ ይህንን እውነት ያልቀመሱ፣ ሌሎችም ደግሞ የሚያውቁኝ ያሳደጉኝ ማህበረሰቦች አሉ። ወደዚህ እውነት እንዲመጡ ከዚህ እሳት እንዲያመልጡ ከዚህ እሳት እንዲወጡ የዘላለምን ሕይወት እንዲያገኙ ለዘላለም ከእግዚአብሔር ጋር እንዲኖሩ ስል በዚህ አጋጣሚ መልእክቴን አስተላልፋለሁ። ቤቴ ከልብ አመሰግናለሁ። እኔም አመሰግናለሁ። እንግዲህ ይሄው ነው መልእክታችን። እንግዲህ የዛሬ ቆይታችን ይሄን ይመስል ነበረ። ከልብ አመሰግናለሁ ስለነበረን ቆይታ። ምን አመስገን የምትፈልገው አካል ካለ በስተመጨረሻ? እኔም እንግዲህ ከልብ አመሰግናለሁ። በመጀመሪያ እግዚአብሔርን አመሰግናለሁ። ምክንያቱም እንደዚህ እንድናወራ ያደረገን እሱ ነው። ኢየሱስ ክርስቶስን በጣም አመሰግናለሁ። ምክንያቱም ራሳችን እሱ አይደለ ያገናኘን እሱ አይደለ እሱን ባናምን እሱን ባንከተል የሱ ባንሆን ኖሮ ዛሬ እኔና አንቺ ተገናኝተን አናወራም ነበረ። በመጀመሪያ እሱን አመሰግናለሁ። ቀጥዬ ደግሞ እንግዳሽ አድርጌ ስለጋበሽኝ አንቺንም አመሰግናለሁ። እግዚአብሔር ይባርክሽ። አሜን። እኔም ከልብ አመሰግናለሁ። እንግዲህ ቀሪው ዘመንህ የአገልግሎት ዘመንህ የተባረከ የተወደደ ረጅም የምትጓዝበት እንዲሆንልህ እመኛለሁ። ተመልካቾቻችን የዛሬ ቆይታችን ይሄን ይመስል ነበረ። ስለ ወንጌል እናውራ የተሰኘው ዝግጅታችን እዚህ ላይ አበቃ። ሳምንት በሌላ እንግዳ እስከምንገናኝ ቸር ቆዩኝ። በዚህ አጋጣሚ ግን የቤቲ ክርስቲያን ሾውን ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉና በምትችሉት ሁሉ ከአገልግሎት የጎን እንድትቆሙ ስል በጌታ ፍቅር አሳስባችኋለሁ። እንዲሁም የእንግዳችንን የዘማሪ አሸናፊ አየለ ዩቲዩቡን ሰብስክራይብ እያደረጋችሁ ከሱም ጎን እንድትቆሙ ስል በጌታ ፍቅር አሳስባችኋለሁ። ስለነበረን ቆይታ ስለ ሁሉ ነገር ስለሆነውም ስላልሆነውም ክብር ሁሉ ተጠቅልሎ ለእግዚአብሔር አብ በኢየሱስ ስም ይሁን። አሜን። ደግሞ ይሄንን አገልግሎት ደግሞ አብረውኝ እያገለገሉ ስላሉት ነገሮችን እያመቻቹልኝ ስላሉት ስለ ፓስተርና ዘማሪ ካሳሁን ለማ እግዚአብሔርን አመሰግናለሁ። እንዲሁ አብረውኝ ደግሞ እየቀረጹ ስላሉት ወንድም እህቶቼም ከልብ አመሰግናለሁ። ክብር ለእግዚአብሔር ይሁን። መልካም ቆይታ